በአሁን ሰዓት ላይ በዓለም ላይ መሬት የእንቁላል ቅርጽ አላት ከሚለው ይልቅ ምድር ልክ እንደ ዲስክ ክብ ሆና ነገር ግን ከላይ ውቅያኖስ ወይም ውሃ እንዳለና እስካሁን ናሳ የመሬት ቅርጽ ክብ እንቁላል ነው የሚለው ነገር ሐሰት ነው ወደ ማለት እየመጡ ነው። በናሳ ሰሜን ወይም ኖርዝ ፖል የመሬት አናት ላይ የሚገኝ ሲሆን ነገር ግን መሬት ዝርግ ነች የሚሉት ደግሞ ኖርዝ የሚገኘው የመሬት መሃል ላይ ነው ብለው ይሞግታሉ። ማስረጃቸውም ኮምፓስ ሁልጊዜ ወደ ኖርዝ ፖል ማመልከቱ ነው። ሳውዝ ወይም ደቡብ ወዴት ይመስላችኋል? ደቡብ ወደ አንድ አቅጣጫ ሳይሆን ደቡብ የሚገኘው ከምድር መካከል ወደ ሁሉም አቅጣጫ ስንሄድ ደቡብን እናገኛለን። ያ ማለት ከየትም አቅጣጫ ብትሄዱ አንታርክቲካን እና የበረዶ ግድግዳን ታገኛላችሁ ማለት ነው። ይህ ግዙፍ የበረዶ ግድግዳ የመሬት ጠርዝ ነው። ከዚህ ማንኛውም ሰው ማለፍ አይችልም። ይህንን ቦታ ወደፊት በስፋት እናየዋለን። ምስራቅ ወይም ኢስት እና ዌስት ምዕራብ ምን ይመስላችኋል? እነዚህ አቅጣጫዎች ቀጥ ያሉ መስመሮች አይደሉም። እነዚህ አቅጣጫዎች ኖርዝ ፖልን ክብ ሰርተው የሚዞሩ መስመሮች ናቸው። ወደ ምስራቅ መሄድ ከፈለጋችሁ ክሎክዋይዝ ወይም የእጅ ሰዓት ቆጣሪ አቅጣጫ ትከተላላችሁ። ወደ ምዕራብ መሄድ ከፈለጋችሁ ደግሞ በሰዓት ቆጣሪ ተቃራኒ አቅጣጫ ትሄዳላችሁ ማለት ነው። ኖርዝ ፖል ወይም ሰሜን የካርታ ማዕከል ላይ ይገኛል። ሳውዝ ፖል ወይም ደቡብ ወደ ምድር ጠርዝ ይገኛል። ምስራቅ እና ምዕራብ ዓለምን የሚዞሩ ይሆናል ማለት ነው። ይህ ቪዲዮ የተሰራው ለመዝናኛ ነው።